ሰላም ሰዎች አሌክስ ነኝ። በዚህ ቻናል ፓስወርድ ከተዘጋ፣ ኤፍአርፒ ኢሜይል ከተዘጋ እናም ሌሎች የሞባይል ችግሮች በቀላሉ እና ያለ ፒሲ እንፈታለን። እንጀምር። ዛሬ ይዤላችሁ የመጣሁት ቴክኖ KM4 ስልኩን ፋክተሪ ሪሴት እንዴት እንደምንሰራ ያለ ፒሲ ነው ማሳያችሁ። እንቀጥል። ቻናሉ አዲስ ነው፣ ድጋፋችሁ ያስፈልገኛል። ሰብስክራይብ አድርጉ እና ከኔ ጋር ቆዩ። አሁን ፓወር ኦፍ እናደርገዋለን። ከዛ በኋላ ፓወር ኦኑ እንይዘው እና መቀነሻውን ኔጌቲቭን እንይዘዋለን። ከዛ ፓወር ኦፍን ለቀቅ እናደርገዋለን። ይሄው እየመጣ ነው፣ መጥቷል። ከታች በመቀነሻ ጋር ቀነስ አድርገን ነካ አድርገን ለማለት ነው። ይሄው ዌብ ፋክተሪ ሪሴት የሚለው እንነካለን። ፋክተሪ ዳታ ሪሴት እንነካለን። ከዛ በቃ ፎርማት ሆኗል። አሁን ተጨርሷል። በመጀመሪያው ያለውን ፓወር ኦፍ እናደርገዋለን። አሁን ተጨርሷል። ቪዲዮውን ከረዳችሁ ባካችሁ ላይክ፣ ሼር አድርጉ። እናም ሰብስክራይብ አትርሱ። ቻናሉ አዲስ ስለሆነ አበረታቱ ወንድሞች። በቀጣይ ምን አይነት ሞባይል ምን እንዲሰራላችሁ እንደምትፈልጉ በኮሜንት አሳውቁኝና እኔ እረዳችኋለሁ። ቪዲዮውን ስላያችሁት አመሰግናለሁ። ሰብስክራይብ